እንኳን ወደዚህ የትምህርት ኮርስ በሰላም መጡ። ይህ ኮርስ ኤስፒኤስኤስ ለተመራማሪዎች የዳታ ትንተናና ትርጓሜ ወይም ኤስፒኤስኤስ ፎር ሪሰርቸርስ ዴታ አናሊሲስ ኤንድ ኢንተርፕሪቴሽን በሚል የቀረበ ሲሆን ኤስፒኤስኤስ ጥሬ መረጃዎችን ወይም ሮ ዳታን ወደ ትርጉም ያለው ግንዛቤ ለመለወጥ በዓለም ላይ ካሉ እጅግ አስተማማኝ መሳሪያዎች አንዱ ነው። ይህ ሶፍትዌር በዓለም ዙሪያ ባሉ ተመራማሪዎች፣ ምሁራንና ባለሙያዎች ዘንድ በስፋት ጥቅም ላይ ይውላል። በዚህ ኮርስ ውስጥ የሚከተሉትን ዋና ዋና ነጥቦች ይማራሉ። የዳታ ስብስቦችን ዴታ ሴትስ እንዴት መፍጠርና ማዘጋጀት እንደሚቻል፣ ቬሪየብልስን ወይም ተለዋዋጮችን ማለት እንችላለን ኮድ ማድረግ፣ መሰረታዊ ገላጭ ስታቲስቲክስ እንለዋለን ዲስክሪፕቲቭ ስታቲስቲክስ ማለት ነው በእንግሊዝኛ ጨምሮ እንደ ኮሬሌሽን፣ ሪግሬሽን፣ አኖቫ እና ፋክተር አናሊሲስ ያሉ የላቁ የትንተና ዘዴዎችን መተግበርን እናያለን። ከሁሉም በላይ ግን ያገኟቸውን ውጤቶች በምሁራዊ ጥራት እንዴት መተርጎም እንደሚችሉ እና ግኝቶቹን እንደ አንጋፋ ተመራማሪ በባለሙያ ደረጃ እንዴት ማቅረብ እንደሚችሉ ይለማመዳሉ። እያንዳንዱ ትምህርት ተግባራዊ ለመከታተል ቀላል እና እርስዎን እንደ ዳታ ተንታኝ እንዲያስቡ ተደርጎ የተዘጋጀ ነው። ይህንን ኮርስ ሲያጠናቅቁ የራስዎን የምርምር ዳታ በብቃት መያዝ ይችላሉ። የላቁ የትንተና ስራዎችን በራስ መተማመን ማከናወን ይችላሉ። እውነተኛ ታሪክ የሚናገሩ ውጤቶችን ማቅረብ ይችላሉ። እንግዲያውስ ኤስፒኤስኤስን ይክፈቱና ዳታን ወደ እውቀት እና ጥልቅ ግንዛቤ በመቀየር ጉዟችንን አብረን እንጀምር። የእንግሊዝኛ ኮርሱን ከፈለጉ በሌላ ፔጅ ላይ የሚገኝ ይሆናል። በአብዛኛው ግን እንዳለ በአማርኛ ተተርጉሞ ያለ ይሆናል ማለት ነው። እዚህ ላይ በሚቀጥለው ቪዲዮ እንገናኛለን።